ቅድስት ፍቅርተ ክርስቶስ የተወለደችው በጎንደር ክፍለ ሀገር በደራ ፎገራ አንበሳ መዳ ነው። የተወለደችውም ክርስቶስ በተወለደበት ቀን ታኅሳስ 29 ቀን በመልአክ አብሳሪነት ተወለደች። በተወለደችም ጊዜ በእግሯ ቆማ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና ይገባን፣ ለወልድም ምስጋና ይገባን፣ ለመንፈስ ቅዱስም ምስጋና ይገባን ብላ አመሰገነች። እርሷም በነበረችበት ዘመን ንጉሥ ሉሲዮስ ሁለት ባሕሪ የሚለውን የረከሰ የሮማውያን ሃይማኖት ሕዝቡ ሁሉ እንዲያምን በማወጁ ምክንያት በአገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳ ከ8000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ስምዖንና ከሌሎቹ ቅዱሳን ጋር ተሰልፋ ሰማዕትነትን ተቀብላ 7 አክሊልም ወርዶላታል። ቅድስት እናታችን ፍቅርተ ክርስቶስ አምላኳን እስከ መጨረሻው በድንግልና ማገልገል ብትፈልግም ዕድሜዋ ከፍ ሲል ቤተሰቦቿ ዘረ ክርስቶስ ከሚባል አገረ ገዥ ጋር አጋቧት። እርሷም ግን በጫጉላ ቤት እያሉ በእኩለ ሌሊት ባሏን ወንድሜ ሆይ እግዚአብሔር ደስ የሚያሰኝ ነገር ድንግልናችን እንጠብቅ አለችው። እርሱም እሺ በማለት መለሰላት። ይህንም ተመካክረው በጸሎት ሲተጓደሩ በሌሊቱም ወደ ባህር ውስጥ እየገቡ ጸሎት ያደርጉ ጀመር። በመጨረሻም እርሷ በጳጳሱ በአባ ማርቆስ እጅ ስትመነኩስ ባሏም ድንግልናውን እንደጠበቀ በሰማዕትነት አንገቱን ተሰይፎ አርፏል። መልአኩን ከቅድስት ሀገር ኢየሩሳሌም መልሶም ወደ ኢትዮጵያ ካመጣት በኋላ ዛሬ ገዳሟ ካለበት ቦታ ስትደርስ ከቦታውም አመደ ብርሃን ተተክሎ በቀስተ ደመና ተከቦ አይታ ይችን ቦታ ምን ታምር ብላ ሰይማታለች። በቦታዋም ላይም በመድኃኔ ዓለም ትእዛዝ የቅድስት ኪዳነ ምሕረት ቤተ ክርስቲያን በአንዲት ቀን ብቻ ሰርታለች። እናታችን ቅድስት ፍቅርተ ክርስቶስ የሰራቻት በሰሚዝ በሰንሰል እንጨት በአይጥ ሐረግ በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ ሰርታ በታኅሳስ 16 ቀን በዕለተ እሑድ አስቀድሳለች። ቅዱስ ሩፋኤል መሲፋኤልም በክንፋቸው አፈር ከኢየሩሳሌም አምጥተው በቦታው ላይ ቀላቅለውበታል። የጌታችን የቅድስት ድንግል ማርያም ጋርም ተገልጸውላት ቦታውን ባርከውላታል። ቤተ ክርስቲያኗም እስከ ዕለተ ምጽአት እንደማትፈርስ ቃል ገብተውላታል። ይህችም ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ፍቅርተ ክርስቶስ ቃል ኪዳን ሊሰጥ በመጣ ጊዜ በአራቱም አቅጣጫ ዘንበል በማለት ሰግዳለታለች። ዛሬም በአራቱ አቅጣጫ ሲመለከቷት ዘንበል ብሎ ይታያል። እናታችን ቅድስት ፍቅርተ ክርስቶስ ያደረገችው ታምርም ይህ ነው። ከዕለታት በአንዱ ቀን በአገራችን አቅራቢያ የሚኖር አንድ ዓይነ ስውር ነበር። ወደ ቤተ ክርስቲያንም እጅ ይነሳ ዘንድ በዛው በዓይኑ መታወር ሁሌ ያዝን ነበር። እናም እንድታማልደው እናታችን ቅድስት ፍቅርተ ክርስቶስን መለመን ሄደ። በዚያም ቁሞ ሲጸልይ እናታችን ቅድስት ፍቅርተ ክርስቶስ እንባዋ እንደ ውሃ ረጨው። በዚያውም ጊዜ ዓይኖቹ በሩለት እና አየ። በፊቷም ሰገደ። እስከ ዕለተ ሞት ድረስ ለሰው አትንገር አለችው። ይህንን ብላው እናታችን ቅድስት ፍቅርተ ክርስቶስ ተሰወረች። የእናታችን የቅድስት ፍቅርተ ክርስቶስ ወራዊ መታሰቢያዋ ወር በገባ በ29 ሲሆን ዕረፍቷ ደግሞ የካቲት 29 ቀን ነው። የእናታችን የቅድስት ፍቅርተ ክርስቶስ ታሪክ በአጭሩ ይህን